የጾም ሄር ማስክ ምክንያቱም ኦፍ ኮርስ ስንጾም እኛ ቅቤ እንቀባ ማበሻዎች። ኦኬ ይሄ ፍሮዝ ያረኩት የአሎዌ ቬራ ነው እሬት ማለት ነው። ይሄ ደግሞ ቁርፍድና የሮዝመሪ ውሃ ነው። ባለፈው የተረፈኝ ፍሪዘር ውስጥ ያስቀመጥኩት በአይስ መልኩ ማለት ነው። ሬዚስት ማድረግ አልቻልኩም ከአይስ እየበላው ነበርና ከዛ እሱን አንድ ላይ እንፈጫዋለን። ኦኬ በስቲክ የሰራሁት ብዙ ሰው ብሌ እንደኔ ምናምን ስትሉ በስቲክ በእጅ ስቲክ ራሱ እንደዚህ መስራት ይቻላል። ኦኬ ከዛ በኋላ እንጠፍፈዋለን በስነ ስርዓት። ጸጉራችሁ ላይ እናጫጭ ነው ፍሮፍሮ ነው እንዳይታይባችሁ በኋላ። ኦኬ በጨርቅ ወይ ደግሞ በቺዝ ኮተን ወይም እንደዚህ አይነት ባገኛችሁት እንደዚህ ጣፍፉ። ከዛ እንትን መጨመር ትችላላችሁ። ኮንዲሽነር ካላችሁ እንደዚሁ ጨምሩ። ወይ እኔ ትንሽ የቀራ እቃ ውስጥ የቀራ ማለት ነው ባለፈው እንትን አለኝና በጣም ወፍራም ነው የኮንዲሽነር ደግሞ። ኦኬ ከዛ ይሄንን ጨምርና ከዛ አለቅልቄ ከዛ ጨምረዋለሁ ማለት ነው። እና የተወሰነም ደግሞ ጨምርበታለሁ። ኦኬ እንዲበቃኝ ማለት ነው። ኦኬ ከዛ በኋላ እኔ አንድ በጣም ትልቅ አቮካዶ ነው የተጠቀምኩት ጋይስ። እናንተ ሚዲየም አቮካዶ ከሆነ የምትጠቀሙት 2 ተጠቀሙ ወይ 3 በሚበቃችሁ። ይሄ በኮደ በጣም ትልቅ ላርጅ ነው ጋይስ። ኦኬ እና አንዱ በጣም ትልቅ ነው፣ አንዱ ብቻ ነው የተጠቀምኩት። ለጸጉሬ ይበቃኛል። ኮንዲሽነሩ እንደምታዩት በጣም በቂ ነው የጨመርኩት። ከዛ በኋላ እንደዚህ ፍጭት ካረግን በኋላ ወይራ ዘይት እንጨምራለን። ኦኬ ወይራ ዘይት ጨምረን አንድ ላይ ፍጭት እናደርገዋለን። ኦኬ ጋይስ ኢስ ሪሊ በጣም ነው ጸጉራችሁን ልስልስ የሚያደርገው ለደረቀ ጸጉር፣ ለሚበጣጠስ ጸጉር ጋይስ። ኦኬ ይሄን በምትታጠቡበት ሰዓት ብታደርጉ። ከዛ ታዲያ ሁል ጊዜ ጸጉራችሁን ስትታጠቡ የሆነ ነገር ስትሞክሩ፣ ለምሳሌ ይሄንን ከሞክራችሁ አንድ ብቻ አርጋችሁ እጭ ብላችሁ አትተው። እንደውም ደግሞ በአንድ ብቻ ለውጥ ማየት አይቻልም ጋይስ። አንድ ነገር መሞከር አለበት። ኦኬ አያችሁ በጣም ስልክ ብሎ ተፋይቷል። ከዛ በተረፈ ከማረጋችን በፊት ደግሞ ጸጉራችን መራስ አለበት። ደረቅ ጸጉር ላይ እንትን አይቀባም። ማስኪም ሆነ ዘይትም ሆነ ሁል ጊዜ እንደማወራ ማለት ነው። ኦኬ ጸጉራችን በውሃም ሆነ እኔ ትናንትና ጭንቅላቴ ውስጥ ሙቅ ዘይት አርጌ ሙቅ ዘይት ተቀብቼ ነበር። ከዛ ሽታ አርጌ እንደዚህ ሰርቼ ነው ያሳደርኩት። ባለፈው በፍሪዝ እንደዚህ ሲሄድበት ነበር ጸጉሬ። ኦኬ ስለዚህ አሁን ውሃ መንፋት አለብኝ። ንጹህ ሞቅ ያለ ውሃ ነው እየነፋሁት ያለሁት። ግን ሮዝመሪ ውሃ ሊሆን ይችላል ወይ ደግሞ እንደኔ ዛሬ ካልሰነፋችሁ እንትን ሻይ ግሪን አረንጓዴ ሻይ አፍታችሁ እሱን ብትናርጋችሁ ማንተን ማለት ትችላላችሁ። ግን ሞቅ ያለ ውሃ መሆን አለበት። ምክንያቱም እሱ ለብ ያለ ውሃ ለማለት ፈልጌ ነው። የጸጉራችን ሸፍት ይከፍትልናል። ከዛ ይሄንን ስንቀባ ሄዶ ጸጉራችን ሸፍት ይገባል ማለት ነው። ኦኬ ስቲም ካላችሁ ጋይስ በስቲም አርጉ። ከተቀባችሁ በኋላ እኔ ስቲም የለኝም፣ የፊት ስቲምም ይሆናል። ኦኬ የፊት ማለት ነው። የፊትም ካላችሁ የጸጉር ስቲም አርጉበት። በጣም አሪፍ ነው። መስኩ ወደ ጸጉራችን ይገባልናል። ምክንያቱም ስቲም ሲደረግበት ሙቀቱ በተለይ ሎ ፕሮሰስ ሄር ያላችሁ ሰዎች ጸጉሩን ሽፍት ይገባል ማለት ነው። ኦኬ ፔሽን ሆናችሁ የምትወዱትን ነገር ከፍታችሁ ዩቱብ ሊሆን ይችላል፣ ቲክቶክ ሊሆን ይችላል፣ ወይ ኔትፍሊክስ ሊሆን ይችላል። የሆነ ነገር ስልካችሁ አርጋችሁ ሽንት ቤት ውስጥ ሆናችሁ የምትቀቡት ቦታ ውጪም ሆነ ማለት ነው እያያችሁ ቀስ እያላችሁ በስነ ስርዓት ኦኬ ቀስ እያላችሁ ፔሽናችሁ እንትን እያላችሁ እንደዚህ ተቀቡ። ኦኬ ከተቀባችሁ በኋላ ደግሞ እኔ እስከ 2 ሰዓት ማቆይበት ጊዜ አለ እና ሚኒመም 45 ደቂቃ። ኦኬ ሩጫ ካለባችሁ 45 ደቂቃ ቢቆይ ይመረጣል። ኦኬ ሩጫ ካለባችሁ እኔ ልጆችን እንደሸኛው ነው። ኦኬ ልጆችን ሸኛና ሸኝቼ ትምህርት ቤት ተመልሼ መጥቼ እቀባለሁ። ከዛ በኋላ ቤቴን አጸዳደዋለሁ። ቤቴን አጽድቼ በጨረስኩት ሰዓት ሁሉ ነገር ባዘጋጀው ሰዓት ከዛ 1-2 ሰዓት ይሆናል። ከዛ በኋላ ልጆችን ከማምጣቴ በፊት ይታጠባሉኝ ማለት ነው። ኦኬ ኮሜንት አድርጉ ፕሊዝ፣ ሼር አድርጉ። ይገባኛል ብዙ ጊዜ እዚህ ዩቱብ ላይ አልመጣም፣ ምክንያቱም የሚፈለገው ሁሉንም ነገር ቲክቶክ ላይ እንትን እያረኩኝ፣ እዛ ደግሞ ሰብስክራይብ አድርጉ እያልኩኝ። ሰብስክራይብ ያረጋችሁ ሁሉ እኮ ስለማታዩ ነው፣ ለዛ ነው የሚጠፋው። እና ሼር አድርጉ፣ ኮሜንት አድርጉ እና ሰብስክራይብ ካያችሁ ምለቀው ቪዲዮን ደግሞ ኖቲፊኬሽኑ እንዲመጣላችሁ እኮ ኖቲፊኬሽኑ ኦን አድርጉ። ለዛ ነው መሰለኝ የማታዩት፣ ምክንያቱም ኖቲፊኬሽኑ አይመጣልኝ። እዛ ስራ ይሰራል። እኔ እንደዚህ አድርጌ